እኔ እኮ ያንተን እናት መሆን አልችልም። እኔ መነን ኃይሌ የወንዶች እናት ነኝ። የወንዶች እናት። እኔ አንተን እናት ልሆን አልችልም። ያንተን እህት ልሆን አልችልም። አደብ ያላቸው አክላቅ ያላቸው ናቸው ያሳደጉኝ። የታባክ ይሁን ራሱ ነው የሚሆነው ሰውየው። የሆነ ጊዜ መጥቶ አስታውሳለሁ እንደዚህ ዝናብ ምናምን ጥሎ ነበርና መጣላችሁና መነን አለ እና ቤት አልኩት። አንድ ምሰጥሽ በፍላሽ ላይ ያኖርኩት አለ። እሺ አልኩት እና እሱም በደንብ አድርገሽ ለጥሩ ጋዜጠኛ ሰጥተሽ ታሰራጨዋለሽ አለኝ። እና እኔ ምን አገባኝ አልኩት። ለምን እናንተ አሰጡ? እናንተ ናችሁ እንጂ መስጠት ያለባቸው አልኩት። ሰውየው እዚህ ምላቸው ላይ የምቆምባቸው እውነቴን ነው የምላቸው። ለምን የለም መነን እኔ በእኔ አፍ ስለነሱ እንዳወራላቸው ይፈልጋሉ። ስለምንታይ በጎን ደግሞ ይሄዱና ይቺ ሻዕቢያ ይሉኛል። እኔ አባቴ የኢትዮጵያ ሀገር ኢትዮጵያ ለአባቴ የወታደር ጡረታ ትሰጣለች። ስለታገለላት ነው፣ ልጅነቱን ስለገበረላት ነው። አሁን ድረስ ትከፍላለች። በምን ሂሳብ ነው? እናቴ ናት። እናቴም ኢትዮጵያ ጡረታ ትከፍላታለች። መዚህ አይደለም፣ ተንኮል ነው እኮ። ከቀናነት እኮ አይደለም ተንኮል እንጂ ስለሆንኩ ደግሞ አይደለም። ሆነ ብለው ስራዬ ብለው አንዳንዱ እኮ ያመናል እኮ መሆኔ። ከዛ እንደውም ሊያውም የሆነ ትልቅ ቦታ ላይ ያሉ እኔ በነገራችን ላይ አሉ ትልቅ ቦታ ላይ ያሉ ሰዎች አሉ፣ በፋሚሊ ማለት ነው። ግን እነሱን ጠርቼ መኮፈስ ስለማልፈልግ አልፈልግም። በእነሱ መኮፈስ አልፈልግም። እኔ ነኝ። እኔ የኃይሌ ልጅ ነኝ። በቃ አለቀ። ለዛ አላወራም። እነ ከሌ ናቸው የኔ ቤተሰቦች ብዬ አልናገርም እንጂ ከማንም ያላነሰ ማረግ ያላቸውን ቤተሰቦች አሉ። ማረግ ስላችሁ ማረግ ከማንም ያላነሰ ግን በእነሱ እኔ ራሴ እንዲልኮፍስ አልፈልግም። እኔ በራሴ ነኝ። እኔ ነኝ በራሴ ነው ራሴን ማወቅ ያለብን ብዬ ስለምን እንጂ የኔ ዘር ቢቆጠሩ የኔ የአባቴን ብትቆጠሩ ሂድ ወራይሉ አይደለም ከጉፍቱ ጀምረ ብትቆጠሩ ወንዝ ያሻገራሉ። ስማቸው ተጣርቶ እውነታውን ስነግራችሁ ትርኪ ምርኪ የሉ። በእናቴን ብትሄዱ እንደዛው ጉድ ነው። አንዱ ነገራቸው የለም ከዚህ ፊት ነገራቸዋለሁ። አንዱ ለገዛ አጎቴ መነን ሻዕቢያ ናት እያለ በሆነ ነገር ነው ቲክቶክ እንትን ፌስቡክ እያዩ ይናገራሉ፣ ያወራሉ። ሲያወሩስ የኔን ቲክቶክ ማን ፌስቡክ አይተው ነው ቺኩ ሻዕቢያ ናት ይለዋል። ኧረ ይለዋል። እሱ ደግሞ አጋጣሚ ሆኖ እኔ እዛ ቢሮ ሂጃለሁ። የሆነ ጉዳይ ማስፈጽመው ነበረኝ። ይሄ የለም የሲቪክ ማህበር ማለት ነው ማስፈጽመው ነበር ይዘን ሰዓት እና ለገዛ አጎቴ በማን ነው ሻዕቢያነቷ ምናምን አባቷ ለገዛ አጎቴ እኮ አባቷ አለም ያለ ሻዕቢያ በምን አወቅ? እርግጠኛ ነህ? ኧረ እኔ አውቃቸዋለሁ። በኋላ ጠቅጠቅ አደረገልኝ ሜሴጅ ማለት ነው። ቶሎ ነው ያለኝ። እሺ ብዬ ሄድኩኝ ማለት ነው። ከዛ ሄጄ ቢሮ ገባውና እንትና ነበረች ጸሐፊዋ ነበረች እንግዳ አለ ስትለኝ ከዛ ገባው
ደወለ። ያው ደውለው ነው ትልልቅ ቢሮ ስትሄዱ ከስተመር ካለ ውስጥ ላይ የሚያነጋግር ሰው ካለ ስልክ ይደወላል። ከዛ ትግባባላል። ግብት ስለሰ ሰውየው አይኑን ጉጥጥ የወንድሜ ልጅ ናት ሲሉ እንዴት እንደደነገጠ ልነግራቸው አልችልም። እግዚአብሔርን እንደዚሁ ብሎ ሊያሳምኑ የሚፈልጉ አሉ። ተምረናል የሚሉ የሰኔ ወታደር ልጅ ነኝ። ወታደር አንድ ቦታ አይቀመጥም። ወሎ የተወለደ ወሎ ተቀምጦ መቼም እዛው ተቀምጦ አንድ ቦታ እንዴት ተገሽሮ እዛው ይወለዳል፣ እዛው ያድጋል፣ እዛው ያገባል፣ እዛው ይሞታል። እንደዚህ አይነት ሰው ሪፖርት እያደረጉ ነው። እንደዚህ አይነት ሰው ምንድነው አካባቢውን የማይለቅ ሰው አለ። በተለምዶ ገበሬ አካባቢውን አይለቅም፣ አርሶ አደር ማለት ነው። አካባቢውን አይለቅም። የወታደር ልጅ ስትሆኑ ደግሞ ወታደር ሁሉ ነው አገሩ። የኢትዮጵያ ጫፍ ጫፍ ከጫፍ አገሩ ነው። ስለዛ እንደነ ደህንነት ናት ይላሉ። ደግሞ ደህንነት አደረጉኝ ጊዜው የፋራነታቸው እኮ ነው። ደህንነት እንደዚህ በግላጭ የሚታወቅ ሰው አይሆንም። ሲጀመር የደህንነት ስራ የሚሰሩ ሰዎች አይታወቁም። ራሳቸውን እንደዚህ እንትን አድርገው አይመጡም። ደህንነት ምንድን ነው? ደህንነት ስራ ሲባል ሴኩሪቲ ኢንተለጀንስ እኮ ቀላል አይደለም። እናንተ ዝም ብሎ እኮ አይደለም። ኢንተለጀንስ የሚሰራ ሰው እንዲህ ግላጭ ላይ አይወጣም። እንደዚህ እንትን የሚል ሰው አይደለም። አያውቁትም እኮ ዝም ብለው አወቅን እያሉ ነው የሚያወሩት ልውል እንጂ የኢንተለጀንሲ ሰው እስቲ አንብቡ። መጽሐፍ ላይም አለ እኮ ሴኩርድ ነው። ለምን ይከፋሃል? ፌክ ለምን ይከፋሃል? አይታይም። የኢንተለጀንሲ ሰው ሴኩርድ ነው። ለሰው አይታይም። ለሰው አይታይም ስላችሁ እንደዚህ ፐብሊክ ላይ ወጣው